አሲያ የምትባል ፋንድያ ማለት ነው። ይሄንን ነገር እንኳን የኛን ኦርቶዶክስ ሲያደርግ ለመከባበር እንኳን ወታ ይቺ የግም ድግስ ወታ እንኳን የክርስቲያኖችን እንዲህ አድርጓል። እባካችሁ አባቶች አስቆሙት፣ ይሄ ነገር ሌላ ነገር ከወንድሞቻችን ጋር ከቶችን ጋር ያደርገናል ያላለች ሸርሙጣ የሸረሙጠች ግን ዛሬ ሙስሊም ተነካብኝ ብላ ወታ አሸዱ አላህ አርግላቸው። ምንድነው እኔስ የምትለውን አላውቅም። ምንድነው በቁርአን ነው በምን ትእዛዝ አንገቱ ይቆላ ነው ምናምን እያለች ነው። አንገቷን ይቅላውና ይቺ ግም ማለት ነው ጥንብ። መጀመሪያ አንቺ ግማታም ቆሻሻውንሽ አሲያ ነው አህያ የምትባይ ደንቆሮ የእኛን ሃይማኖት አላየሽም? እውነት አይንሽም መድኃኒዓለም ያፍሰው አይተሻል። አንቺ እድሜሽ ባጭር የቀረ ሸርሙጣ ሴትዮ ማለት ነው። ከካም ልጅ ሸርሙጣ አንቺ የቀረሻል አክበር ብለሽ መስጊድ ማስከፈት ነው። ሸርሙጣ የሸረሙጥሽ መጀመሪያ የአንድ ሃይማኖት እዚህ ሚዲያ ላይ ተጽዕኖ ፈጣሪ ነኝ የምትይ ግማታም የእኛን ሃይማኖት መጽሐፍ ቅዱሳችንን ቀዶ ሽንቱን ሲሸና አንቺ ሸርሙጣ አይተሽ አንድ ወፍ ያልተናገር ሸርሙጣ ዛሬ የአንቺ ሃይማኖት ሲነካ ያዘ ለቃቆኝ እንትናን ጠሩልኝ እንትን ሀገር የምትገኙ ፖሊሶች ላኩለትና ፖሊሱ አንገቱን ይቅላ አንገትሽን ይቅላው። የአባቴ አምላክ ማለት ነው። እንደው ያቃጥልሽ አባቴ አምላክ። የኦርቶዶክስ ዝምታ ክብር። እናቱን አነካን፣ አባቱን አነካን፣ ለእግዚአብሔር ሰጠ ነው። የእኛ አምላክ ደግሞ ወዴት አደረጋችሁ? ከእናንተ ጋር አጋጨው። አሁን ለእናንተ ሰጠነዋል። እናንተ ብትፈልጉ ቂጡን እጉት፣ ብትፈልጉ አይኑን አውጡት። አሁን አይቶ ኦርቶዶክስን እንደዛ አድርጊያቸው ልግደል ልቁረጣ አንገትን ልቅላ አላሉም። ዛሬ ግን እኔ ለዛውም አላቃጠልኩትም። ሃይማኖቱን ምን ይዤ ምን እንዳረገ ስላረኩ ይገደል ብላችሁኛል ብሎ መጽሐፍ ቅዱስ እያለ ይገኛል። እኔ እኮ ምድረ እብድ እንደው የእብድ ስብስብ ማለት ነው። እኔ ቁርአን ቀዶም አይደለም የቀደደም አይመስለኝም። ሃይማኖቱን ቀይሮ ከሆነ በጉልበት ማስመለስ አትችይም። ሃይማኖቱን የእኛን የኦርቶዶክስን ትህትና አይቶ የእኛን የኦርቶዶክስ የሄደበትን ጥግ አይቶ አባትና እናቱን አልሰደብን እንገላለን አላልነውም። እናንተ ግን አባትና እናቱን ዘቅዝቃችሁ እንትና ሲናገር አባቴን እናቴን ዘቅዝቃችሁ ብሏል። ዘቅዝቃችሁ አሁን በተገኘበት ይገደል ብላችሁ የቱርክ ፖሊስ ልካችሁ ልጁን ለማስገደል የሄዳችሁበት ርቀት አይደለም እሱ ሙባረክም ሃይማኖቱ እንዳይቀይር ፈርቻለሁ። ጴንጤኔ ነው ነው የዮኒ ማኛ ጓደኛ አሸሹ ዘራሉ የትም አልሄደም። ጴንጤ ሆነ ብላችሁ አትናደዱ። የትም አይሄድም። ጴንጤ ነው የሆነው አፈር ያስበላው መድኃኒዓለም። የትም አይሄድም። አትናደዱ። ይህ ከዮኒ ማኛ ጋር ተነጋግሮ ሳቢ እሱም ፈልጎ ነው የሚሆነው። አትናደዱለት። ግን የእኛ የኦርቶዶክስ አምላክ እንደዚህ ግራ ስላጋባ ተመስገን። እንኳን ይህን አሳየን። በአንተ የተነሳ ተናድጄ ሌላ ነገር ውስጥ እንኳን አልገባም። ለእግዚአብሔር ነገርኩት። እግዚአብሔር 6 ወር ሳይሞላ አንተን ግራ አጋብቶ ሚዲያ ላይ ያመጣህና ከገዛ ሃይማኖት ጋር አፋጠጣ። እሰይ የእስራኤል አምላክ እናመሰግንሃለን ይህን ስላደረግ። ቴንክ ዩ ቬሪ ማች